ወሳብ ፋሚሊ ዛሬም በአዲስ ቪዲዮ ተመልሰናል። ዛሬም የምናየው ቪዲዮ ይበልጥ ማርኬት የሚንቀሳቀስበት ሰዓት በኢቲቪም ሆነ በኒውዮርክ ሰዓት የምናይ ይሆናል ማለት ነው። ያው በብዛት በኒውዮርክ ታይም በጣም የሚሄደው እንዳየሁት ከሆነ ያው ከዳታ ኦልድ ዳታም እንዳየሁት ከሆነ ያው ኒው ዳታም እንዳየሁት ከሆነ ያው ከኤክስፒሪየንስም ብዙ ጊዜ በጣም ቢግ ሙቭመንት የሚሄደው በኒውስም በምንም ነገር ሊሆን ይችላል። በብዛት በኒውዮርክ ታይም ወይ ቻርታችሁ ላይ ባለው ብዙዎቻችሁ ድንገት ይሄኛው ማይነስ ፎር ላታርጉ ትችላላችሁ። እዚህ እታች ባለው እንትን ውስጥ ገብታችሁ ዩቲሲ የሚለውን ከዛ ኒውዮርክ ላይ ታርጉታላችሁ። በኒውዮርክ ታይም እንዲሆንላችሁ ማለት ዩቲሲ ማይነስ ኒውዮርክ ላይ ታርጉታላችሁ ማለት ነው። በዚህ ሰዓት በጣም ሰዓቱ ማች ያደርግላችኋል ማለት ነው ከኒውዮርክ ጋር ማለት ነው። ቢግ ሙቭመንት የሚሄዱት በምን ሰዓት እንደሆነ ለምሳሌ በኒውዮርክ በምናይበት ሰዓት ብዙውን ጊዜ በኒውዮርክ 8 ማለት ነው 8 ላይ 8 ፒኤም ማለት ነው 8 ኤኤም ላይ 8 ኤኤም ላይ በእነሱ በጣም ይጓዛል ማለት ነው። በእኛ ደግሞ ስንት ሰዓት በእኛ 9 ሰዓት ፒኤም ማለት ነው 9 ሰዓት ፒኤም ቀትር ማለት ነው 9 ሰዓት ፒኤም ላይ በጣም ይጓዛል ማለት ነው። ይሄኛውንም እንደምታዩት ከሆነ በኒውዮርክ 9 ከምናምን ነው ማለት ነው። እነሱ ጋር ኤኤም ነው 9 ኤኤም ነው ማለት ነው። እኛ ጋር ደግሞ ስንት 10 ፒኤም ነው ማለት ነው ከሰዓት ነው ማለት ነው። በጣም የሚጓዝበት ሰዓት ብዙውን ጊዜ በሱ ሰዓት ነው ማለት ነው። እና ይሄንንም እንደምታዩት ከሆነ በእንትን እናብራና ምን አይነት እንደዚህ አይነት ጉዞዎች ብዙ ጊዜ የሚሄዱት ካያችሁ ምን ያደርጋል ይሄኛው ቢግ ሙቭመንቱ ከመሄዱ በፊት ምን ሊኩዊዲቲ ወስዷል መጀመሪያ ማየት አለባቸው። ይሄ ቢግ ሙቭመንት የሚሄደው ዝም ብሎ አይደለም። ይሄ ቢግ ሙቭመንት ከመሄዱ በፊት ሃይ ቫሊድ የሆኑ ሊኩዊዲቲ ስለወሰደ ነው ማለት ነው። እዚህ ጋር እንደምታዩት ምን ወስዷል? የኤዥያ ሊኩዊዲቲ ወስዷል። የኤዥያ እና የሲንደርስ ሊኩዊዲቲ ወስዷል ማለት ነው። ማን የወሰደው? ኒውዮርክ ለንደን ወስዷል የነሱን። ከዛ ኒውዮርክም ወስዷል። ኒውዮርክ ላይ ነው የተከፈተው። ለንደን ምን ወሰደ? ለንደን የኤዥያን እና የሲንደር ወሰደ ሊኩዊዲቲ እየወሰደ ወደታች ሄደ። ከዛ ኒውዮርክም ተከፈተ። ያው ኒውዮርክ ሙሉ ወደታች ሄዶ ኒውዮርክ የሁሉንም ወሰደ ማለት ነው። እዚች ጋር እንደምታዩት ኒውዮርክ ከወሰደ በኋላ ቢግ ሙቭመንት ሄደ ማለት ነው። ይሄ በጣም ቢግ ሙቭመንት ነው የሄደው። በእኛ ስንት ሰዓት ላይ ነው ማለት ነው? ኒውዮርክ ተከፍቶ ኒውዮርክ ከተከፈተ በኋላ ማለት ነው። ኒውዮርክ ተከፍቶ በስንት ሰዓት ላይ ማለት ነው? ይሄኛው 9 ሰዓት ከምናምን ነው 9 ሰዓት 10 ሰዓት በ9 ሰዓት 10 ሰዓት መሀል ውስጥ ነው ያለው ከሰዓት ላይ ማለት ነው። 9 ሰዓት ነው። ብዙም ሙቭመንት የሚሄደው ሊኩዊዲቲ ከወሰደ በኋላ ነው። እዚች ጋር እንደምታዩት ከሆነ የሶስት ሴሽን ሊኩዊዲቲ ማን ወሰደ? ኒውዮርክ ወሰደ። ኒውዮርክ እዚች ጋር ከወሰደ በኋላ የታችኛውንም ኒውዮርክ ወሰደ ሊኩዊዲቲ የሶስት ሴሽኖች ለምን 4 ሴሽኖች 3 ሴሽኖች ናቸው ከለንደን ጋር እነሱን ከወሰደ በኋላ ቢግ ሙቭመንት ሄደ ማለት ነው። ከዛም ወደታችም ሄደ ማለት ነው ከወሰደ በኋላ ብዙውን ጊዜ እንደምታዩት ከሆነ በቃ ቢግ ሙቭመንት ሀይ የሆነ ሊኩዊዲቲ ከተወሰዱ ማለት ነው። ይሄንንም ሴሽን ታይሞችን ማወቅ አለባችሁ ማለት ነው። ፕራይስ እና ታይምን አንድ ላይ ማስኬድ አለባችሁ ማለት ነው። ሁሉም ቫሊድ ሊኩዊዲቲዎች አይደሉም። ሊኩዊዲቲ የሚባሉት የራሳቸው ፖይንት አላቸው ማለት ነው። ቫሊድ የሚያደርጋቸው እሱም ሴሽን ነው ማለት ነው። የተለያየ የሀገር ሴሽን ማለት ነው። እሱም በምታዩበት ሰዓት ሃይ ፕሮባቢሊቲ አለው ማለት ነው። ለምሳሌ እዚች ጋር እንደምታዩት ላይ ሊኩዊዲቲ ያልተወሰደ አለ ማለት ነው። ይሄኛው ሊኩዊዲቲ ያልተወሰደም እዚህ ጋር ያለው ሊኩዊዲቲ ያልተወሰደም ምን አደረገ? እዚች ጋር ለንደን ሲከፈት ቀጥታ ሄዶ እንዳለ ሊኩዊዲቲያቸውን እዚህ ጋር ያለው ወስዶ ከዛን እዚች ጋር ምን አደረገ? ይኸው እዚች ጋር ብሬከር ብሎክ ፕላስ ፌብራሪ ጋፕ ሃይ ፕሮባቢሊቲ ፒዋይ ነው ማለት ነው። እሱን እዚች ጋር ከነካ በኋላ ምን አይል ዳምፕ እንዳደረገ ይሁት በጣም ነው ዳምፕ ያደረገው። ዳምፕ አደረገ። ወደ ሌላም ኤግዛምፕል በምናይበት ሰዓት እንዳለ ይኸው ሊኩዊዲቲ ከወሰደ በኋላ ምን ወሰደ? እዚች ጋር ኤዥያ ላይ ነው። ኤዥያ ከወሰደ በኋላ ኒውዮርክ ወደታች ኒውዮርክ ፒዋይ ሰጣ። ከዛ ወደታች ዳምፕ አደረገ። ያው አንዳንድ ጊዜም ኤዥያም ሊኩዊዲቲ ወስዶ ቢግ ሙቭመንት ሊሄድ ይችላል። በለንደን የኤዥያ ሊኩዊዲቲ ሳይወስድ ለንደን ዳምፕ የሚያደርግበትም ሰዓት አለ ማለት ነው። ያው እዚች ጋርም እንደምታዩት ምን አደረገ? እዚች ጋር ምን አደረገ? ለንደን ሊኩዊዲቲው ጥርግርግ አድርግቶ እስከዚህ ሲመጣለት ኒውዮርክም ተከፍቶ እንዳለ ሙሉ ሊኩዊዲቲ ከወሰደ በኋላ እዚች ጋር ፕሪቪየስ ሊኩዊዲቲ ምን አደረገ? እዚች ጋር ስዊፕ አደረገ። ስዊፕ ካደረገ በኋላ እዚች ጋር ፒዋይ ከነካ በኋላ ወይ ፌብራሪ ጋፕ ፖይንት ኦፍ ኢንተረስት ከነካ በኋላ ምን አይነት ቢግ ሙቭመንት እንደሄደ እዩት። ይሄን አጥፍተን በምናይበት ሰዓት በጣም ቢግ ሙቭመንት ነው ሄደው ማለት ነው። ከዚህ ጀምሮ እስከዚህ ማለት ነው። ከዚህ ጀምሮ እስከዚህ ነው ሄደ። ይሄ ማለት በፒፕስ እንኳን ምንም አይሰራልንም ዋናው
እዚህ ጋር ፒፕስ ማተር ያለው ነገር እንትን ነው የምትጠቀሙት ሎት ነው። በትንሽ ፒፕስም አንድ ሰው ሎቱን ከፍ አድርግቶ ከአንተ በላይ እንትን ሊያመጣ ፕሮፊት ሊያመጣ ስለሚችል ዋናው ያው ፒፕሱ ላይ ሳይሆን ሎት አጠቃቀም ላይ ነው። እና በፒፕስም ስናየው በጣም ቢግ ሙቭመንት ነው። እዚች ጋም እንደምታዩት ይህ ዳምፕ ከማድረጉ በፊት ያው ሊኩዊዲቲ ወስዷል። እነሱ ሊኩዊዲቲ መወሰድ አለባቸው። እሱ ሊኩዊዲቲ ወስዶ ብዙ ጊዜ ደግሞ ያው ለንደንም ቶሎ ብሎ ለንደንም ሊሆን ይችላል፣ ኒውዮርክ ቶሎ ሊኩዊዲቲ ላይወስድ ይችላል። ሳይወስድ ወደ ታች ሊመጣ ይችላል፣ ግን ተመልሶ መውሰዱም አይቀርም። ከዛን ያው ለንደን ወሰደ፣ ከዛን ማርኬት ሽፍት፣ ከዛን ብዙውን ጊዜ ለንደንም ከወሰደ ኒውዮርክም ሊወስድ ይችላል። አንዳንዴ ግን ቀጥታ ማች አርግተው ወደ ታች ሊኩዊዲቲ እዚች ጋር ያሉትን ካስወጡ በኋላ ፕሪቪየስ ሊኩዊዲቲዎችን ስቴሽኖችን ሙሉ ስዊፕ ካደርጉ በኋላ ምን አይነት ቢግ ሙቭመንት እንደሄደ ተመልከቱ። እና ያው ታይም እና ፕራይስ አንድ ላይ ማስኬድ አለባችሁ። ሁለተኛ ነገር ደግሞ ብዙውን ጊዜ የታይሙን እያወራን ስለሆነ ቢግ ሙቭመንት የሚሄደው ማርኬት ላይ ማለት ነው። ታይሙ በኢትዮጵያ ከ10 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ በጣም ቢግ ሙቭመንት እና ቢግ ቤስት ኢንትሪ ይሰጣቸዋል ማለት ነው። በጣም ቤስት የሆነ ኢንትሪ በብዛት የሌሊት ሁላ እኔ በቅርብ ነው የሰማሁት። ሌሊት ትሬድ የሚያደርጉ ልጆች አሉ እና ሌሊት ራሱ በጣም ቤስት ኢንትሪ ነው የሚሰጠው። በጣም ቤስት ኢንትሪ ቶኪዮ ወይ ሴንደር ምናምን ይከፈታል ምናምን በእነሱ ኮንሶሊዴሽን ነው የሚያደርገው። አንዳንዴ ነው ብዙ ጊዜም አይደለም። እና በሌሊት ራሱ በጣም ቤስት የሆነ ኢንትሪ ይሰጣል። እና ያው በኢትዮጵያ ሰዓት አቆጣጠር ከ10 ሰዓት ጀምሮ ወይ ደግሞ ከ9 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ቤስት የሆነ ታይም ነው። በእነዚህ ውስጥ ሰዓት በተለይ ከ9 እስከ 11 እስከ ድረስ በጣም ቤስት የሆነ ኢንትሪ ይገኛል። በዛ ሰዓት ሎንግ ተርም ነው የሚሄደው ማለት ነው። ሁሉም ከዛ በኋላ የሚከፈቱ ሴሽኖች ራሱ ሙቭመንቱን ያስቀጥሉታል እንጂ ላይወርዱ ይችላሉ ማለት ነው፣ ብዙውን ጊዜ እንደምታዩት ማለት ነው። እና ኒውዮርክ በኒውዮርክ ታይም ደግሞ ከስንት ማለት ነው? በኒውዮርክ ታይም ብዙ ጊዜ ከ8 ኤኤም እስከ እዚች ጋር ከ8 ኤኤም እስከ ስንት ማለት ነው? ብዙ ጊዜ ፒዋይ የሚገኘው ይሄ ማለት ከ8 ኤኤም እስከ 12 ምናምን እስከ 12 ፒኤም ማለት ነው። ከ8 ኤኤም እስከ 12 ፒኤም በጣም ቤስት የሆኑ ኢንትሪዎች ይገኛሉ ማለት ነው። ያው የዛሬ ቪዲዮአችን ይሄን ይመስላል። የተለያየ ጥያቄ ካላችሁ ምናምን ኮሜንት ላይ አስቀምጡልኝ። አዳዲስ የምሰራላችሁ ነገር ካለም አስተያየትም ሊሆን ይችላል፣ የምሰራላችሁ ኤዱኬት ሊሆን ይችላል። ብቻ ጠይቁኝ፣ ኮሜንት ላይ አስቀምጡልኝ አስተያየታችሁን። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ፒስ